ሲያይ ትንቡዬ አለና እንዲህ ነካካኝ ማለት ነካካኝ ምን ማለት ወርማፕ ፈጠረ ከዛ ማለት ይሄ ሙቀት መፍጠር ወርማፕ ሙቀት መፍጠር ማለት ነው በእንግሊዝ አፍ ነው በኋላ እስቲ ይሄንን ሹራብሽን አውልቂ አለኝ እስኪ ጉዱና ያለው አልኩና ወለኩለት የለበስሽውን እሺ ከዛ ያ ወርማፕ ቀጠለ እስቲ ደግሞ ይሄንን ከቀጥሎ ያለውን አለኝ እሺ ቀሚሱን ከላይ የለበስኩት አወለኩለት ምን ጉዱና ያለው ብዬ ነው ቀሚስሽን አወለክሽ እንዴ እሺ ከዛስ የሚያመጣውን ጉዳ ያለው ብዬ ነው ሙች ከዛ ትንሽ ቆየና ሙታንታሽን አለኝ ሙታንታሽን ሲለኝ እስቲ ጉዱና ያለው አልኩና አወለኩለት እንዴት ከዛስ በእናትሽ እኔ ብቻ ሳልሆን ተመልካቾቻችን እድምተኞቻችን በሙሉ ልባቸው ተንጠልጥሏል ከዛስ ሙታንታ ወለቀ ቀሚስ ወለቀ ኮንጎ ጫማ ወለቀ በኋላ በላውንቸር ልመታ በዙ 23 ይሳተኝ አዳፍነኝ የማውቀው ነገር የለም ወይ ታሪክ ከዛ በኋላ ከሁለት ሰዓት በኋላ ብንንልልሃለሁ ቦታው የሁለተኛ ዓለም ጦርነት መስሏል በቦታው የሌሉት ማን መሰሉሽ ሂትለርና ሞሶሎኒ ብቻ ከዛ በኋላ ያ በህግ ጥሩ ነው ህግ ቦታ ሄድኩና ቤት አልኩኝ ሁኔታው ታየ እና ሰውየው ተያዘ ወይስ እንዴት ሆነ መጨረሻው ዳኛው እንዲመነጥራቸው እንዲያርገው አዩትና ተኋላ ቆሟል አብታው ነው ሰው ያለው አይደለም አብታው ይሉኛል ብሎ ሲጠብቅ እንዲያዩትና ኮርማው አሉት ለምንድን ነው ኮርማ ያሉት ያደረገው ነገር ሲነበብ በፖሊስ ሲነበብ ይሄ የኮርማ ስራ ነው የሰው ሳይሆን የአጋሰስና የከብት ምድቡ ተባለና 15 አመት ተፈረደበት 15 አመት የት ማረፊያ ቤት ነው ያለው እሱ ምን ማረፊያ ቤት አለ ቄራ ነው ከከብት ጋር የታሰሩ ከጓደኞች ጋር ተብሎ እሱ ቄራ ነው ልጅ ሌሎቹ ከብቶች ሲሸጡ እሱ እዛው ነው እስካሁን ድረስ እና መጨረሻው ምንድነው የሆነው ትንባለን በቃ እዛው ቋሚ የማይሸጥ ከብት ተብሎ ተመድቦ ተጽፎበት እዛው ቆሟል ቄራ ታሰረ እንግዲህ እዛው ነው ሌሎቹ የተሸጡ ቆዳቸውም ለጫማና ለእንትን ይሆናል አብታው ግን ለምንም የማይሆን ሰው ሆኖ ተገኘ አሁን ያልሽኛ አመትም አልፏል እድሜው ረዘም ሳይል አይቀርምና አሁን ሴት ነው ያለው እዛው በቃ እዛው ሌሎቹ ከብቶች ሲያጩ እሱ እዛው ቆሟል ስም ተሰጥቶት ማለት ነው አዎ እና እንዲህ አይነት ነገር ነው ገጠመኝና አመሰግናለሁ እሺ ተመልካቾቻችን ትንቧለል ጥሪያችንና አክብራ እዚህ ድረስ በመገኘት እስካሁን ድረስ ያደረገችውን ቃለ መጠይቅ በሙሉ ፍቃደኝነት ስላደረገችልን በእኔ ዝግጅቱ እንዲሁም ደግሞ በተመልካቾቻችን ስም ከልብ የመነጨ ምስጋናዬን ነው ማቀርብላት አመሰግናለሁ